በአውስትራሊያ የሚገኙ የሥራ አይነቶች የሳይንስ የትንተና ሥራ አይነቶች እነዚህ ሙያዎች በስነ ፍጥረት ቴክኒክ ትምህርት ላይ የተመሰረቱ ሙያዎች ናቸው። ከነዚህ ሙያዎች ሁለቱን እናስተዋውቃቸዋለን። የአይቲ የመረጃ አገልግሎት ቴክኖሎጂ እርዳታ መስጫ ኃላፊ አበበ በሴንተርሊንክ መስሪያ ቤት የአይቲ የመረጃ አገልግሎት እርዳታ ሰጪ ክፍል መኮንን ሆኖ ይሰራል። አበበ በየዕለቱ በሴንተርሊንክ መስሪያ ቤት ለሚሰሩ ሰራተኞች የኮምፒውተር ችግር ሲኖርባቸው የሚያስፈልጋቸውን እርዳታ ይሰጣል። አንዳንድ ጊዜም በስልክ ስላለባቸው የኮምፒውተር አጠቃቀም ሰራተኞችን ያማክራል። አንዳንድ ጊዜ በቢሮአቸው በመገኘት ኮምፒውተራቸውን ይጠግንላቸዋል። አበበ እጅግ ጥሩ የኮምፒውተር እውቀት ስላለው በኮምፒውተር ላይ መገልገያ ፕሮግራሞችም ሆነ የኮምፒውተር አካል ሲበላሽ ይጠግናል። አበበ ከመረጃ ቴክኖሎጂ ሰራተኞች ጋር በመተባበር ለመስሪያ ቤቱ ሰራተኞች ጥሩ አገልግሎትን ይሰጣል። ይህንን ስራ ለማግኘት አበበ ከባለ ጉዳዮች ጋር በጥሩ ሁኔታ የመግባባት ችሎታ እንዳለው ማሳየት ነበረበት። በሚነሱ ችግሮችም እንዴት መፍትሄ መስጠት እንደሚችል ማሳየትም ነበረበት። አበበ የሁለተኛ ደረጃ ትምህርቱን ከጨረሰ በኋላ የ2 ዓመት የመረጃ ቴክኖሎጂ ትምህርቱን በኮምፒውተር አጠቃቀም በዲፕሎማ ከቴክኒክ ኮሌጅ ቴፍ ትምህርቱን አጠናቋል። አበበ በከፍተኛ ሁለተኛ ደረጃ ትምህርት ቤት ሲማር በሂሳብ ትምህርት በጣም ጎበዝ ነበረ። ይህም የኮምፒውተር ትምህርቱን ሲማር በጣም ረድቶታል። አበበ የመረጃ ቴክኖሎጂ ሙያውን በተለያዩ የስራ መስኮች ሊጠቀምበት ይችላል። ለመረጃ ቴክኖሎጂ ኩባንያ ወይም ድርጅት ሊሰራ ይችላል፣ ወይም ኮምፒውተር በቀን ተቀን ስራቸው ለሚጠቀሙ ድርጅቶች ተቀጥሮ ሊሰራ ይችላል። አበበ አንድ ቀን በሚሰራበት መስሪያ ቤት አስተዳደር ሆኖ ለመሾም ተስፋ ያደርጋል። ለዚህም ዩኒቨርሲቲ ገብቶ በንግድ መረጃ ትምህርት በባችለር ዲግሪ ትምህርቱን ማጠናቀቅ ይፈልጋል። ይህም በሂሳብ በንግድ ስራ አስተዳደር ያለውን እውቀት ይጨምርለታል። አበበ ቀደም ሲል በመረጃ ቴክኖሎጂ በዲፕሎማ የተመረቀ ስለሆነ በመረጃ ቴክኖሎጂ በመሸጋገሪያ ወይም ፓዝዌይ ትምህርቱን መቀጠል ይችላል። ይህም በመሆኑ የባችለር ዲግሪ ትምህርቱን ለማጠናቀቅ የሚፈጅበት ጊዜ ከመደበኛው የባችለር ዲግሪ ከሚፈልግበት 3 ዓመት በጣም ያነሰ ይሆናል። በተከታታይ ትምህርት በቴፍ ኮሌጅ በመማር ወደ ዩኒቨርሲቲ ገብቶ የመረጃ ቴክኖሎጂ ለመማር የሚፈልግ መከተል ያለባቸው ቅድመ ተከተል ይህንን ይመስላል። በመረጃ ቴክኖሎጂ የሙያ መስክ ሌሎች የተለያዩ የስራ አይነቶች ይገኛሉ። እነዚህም የስራ መስኮች የኮምፒውተር ፕሮግራመር፣ ድረ ገጽ መስራት ወይም ዌብሳይት፣ የመረጃ ቴክኖሎጂ ኃላፊነት እና የኮምፒውተር ተጠቃሚነት ቅንጅት ጥናት የመሳሰሉት ስራዎችን መስራት ይቻላል።